ተከታይ ያላት 4000 እንዴ ስሞንማ ተናሽ ገብተሻል እንዴ? እኔ እኮ እዚህ ቲክታክ ላይ ምናምን ሰራለሁ እኮ። ሄደሻል ስሞን ሄደሻል። ያው እንዳለ ግን በትግርኛ ነው የሚችሉት የኔ ተከታዮች፣ ትግርኛ ናቸው እንዳለ። እንታይ ነው የሚሉ። ቆይ ግን ሞጣ አማርኛ ትችላለህ? አማርኛ ትችላለህ ማለት? አይ ትግርኛ ትችላለህ? ይቅርታ ትግርኛ ትችላለህ? አዎ ትግርኛ እችላለሁ። በደንብ ታወራለህ? ትፈልሲው እስቲ ቆይ ሞጣ ማርያም ይሄ ማለት ከቻልክ አንተ ትግርኛ በደንብ ትችላለህ። ምን በል ያልከኝ? እንዴ አይችሉትም፣ ግን አማርኛ የሚያወሩት ይሄን ቃል አይችሉትም። እንዴት እንደቻልሽ አላውቅም። ነው እያልክ ያለው ሞጣ። ሞጣ ተከታይ እንዲኖር ሐመድ እስከበል ሐመድ በል እስቲ ሞጣ አንዴ ሐመድ እያልክ ነው። አያ ሐመድ ነው የምትለው። ሐመድ ነው ያልኩህ እኔ። ሐመድ አሁን መጣሽ። ከኛ ነው እኮ የለቃቀማችኋት ከግዕዝ። አመሰግናለሁ። የመን ስደተኞች እኮ ከግዕዝ ትንሽ የራሳቸውን የመንኛ አምጥተው ቀላቅለውባት ናት እኮ። ማይከ ለመናይ ኮፍበል ባላት ከሆነ አረበላ ምናምን ይላሉ። ኧረ ቆይ እንዴ አንዴ ከግዕዝ ነው የመጣችሁ ትልላለህ፣ አንዴ ከግብፅ። እንዴ ቆየት እንሂድ። ወያኔ የመጣው ከእንትን ነው ከግሪክ የምትባል ትግሪ የምትባል ሀገር አለች። ከዚያ እንደገና አቋርጦ የመን ገባ። ከየመን ለቤት ሰራተኛ መጣ ነው ያድዋ ትግራይ። ወያኔ ከትግራይ ወጣ። አንተ ትግራይ አይደለም የት የተወለድከው? እኔም አስመራ ነው የተወለድኩት። አንተማ እንትን ነህ። እናንተማ የአስመራ ሰዎችማ አማራ ናቸው እኮ። እንዴ ምን ነው አማራ ናቸው። አማራ ጣሊያን ነው ኤርትራ ብሎ የሰጣችሁ። ተጃጅላችሁ ነው። አማራ ዋና አማራዎች ናቸው። በአረብ ጋጆች ናቸው። አስመራ የአማራ ከተማ ናት። አታውቅም? የአማራ ከተማ እኮ አማራ ነበር ውስኪ ሲጠጣባት የሚያደር እየተኮሰ። አሁን ገብረው ነው የተዋት። አሁን አስመራ ነኛ ትቅባል ወይ ፍሮም ስትባይ ሳይመን አንፍሮም ኢትዮጵያ ለምን መሰለ? አስመራ የፈራረሰ ሀገር ነው። ዘመዶች ተዛለ 2.5 ሚሊዮን አዲስ አበባ ገቡ። ግባ ጠቅላንተ የለም አስመራ የሚባል ፈርሷል። ኤርትራዊ መንፈሱ ብቻ ነው ኤርትራ የሚል እንጂ ኢትዮጵያ ተጠቅልሎ ገብቶ እየነገደ ነው። ዝም ብለህ ሀገርክን ቀላቅለህ ኑር በለው። ወጣት ቆይ አባቶቻችን የከፈሉት ደምስ የት እንሂድ? የት እናድርገው? ዝም ብሎ ነው ለጣሊያን የከፈልክለት እኮ። ለጣሊያንም አይደለም ኤርትራዊ ለጣሊያን የከፈለ እንደ ደማችንስ የት ይሄድ? እሺ ታይሚንግ ጋይስ፣ ታይሚንግ እናሸንፋቸው። ታይሚንግ ጋይስ። እንዲህ ሞጣ አስበዋል። አሁን ታውቃለህ እኔ እኮ 800 ተከታይ ምን አባቱ ይሰራል ጊፍት ካልሰጠ? ሞጣ ምን መሰለህ አሁን ይኸው ራሱ እኛ ምን አገባን? አሁን ኤርትራውያን ሞጣ ስማኝ ሀገር አለኝ ብለሃል። አዲስ አበባ ለቀውጣ ምን ትሰራለህ? የእናንተ እንትናችን የፈጠረው ችግራችሁ ረሃባችሁ እናንተ ፖለቲካ ምናምን ሰለቸን። ኤርትራ ተቀርጨውጣ ምንም አይጠቅም። ሀገር ግን ሳይመን እባክህ በዚህ ላይ የምነግራችሁ ኤርትራውያን ሀገራችሁን አልሙ። ወደብ ዘግታችኋል። ከኢትዮጵያ ምድር ውጡ እያልኳቸው ምን ትሰራለን? አለም ሀገር ግን ቆይ አሁን ማርያም ሞጣ ምን መሰለህ? ቻው በሉ እንዲህ ማርያምን ተመልከት። ወደብ ስትለው ኤርትራዊ ተመልከት ይልመጠመጣል። ውጣ። ደም ከፍከፈላችሁ ነው ባሉ ምን ትሰራለህ ነው የምልህ እኮ ኤርትራዊ። የአድዋ ትግሬ ምን ትሰራለህ? ተጠርገ መውጣት አለብህ እያልኩ እኮ መመሪያ እየሰጠው ነው። አስመራን አልማ
ኢትዮጵያን መከራ ሆናችሁበት። ኤርትራዊ ነኝ ብለህ ወደብ ዘግተህ የነጭን ተልኮ ፈጽመህ 130 ሚሊዮን ኢትዮጵያዊ ረሃብ ላይ ጥለህ ወደቡን $2 ቢሊዮን በወር እየከፈል አንተ ግመል እያሸናበት ተመልሰህ ጭስ በገመድ እያጨስክ ውስኪን እየገለበት ትልልቅ መቀመጫ እየበዳ አታድርም እያልኩ እኮ ነው። ኤርትራዊ HIV አትወክልም እያልኩ የኢትዮጵያ ልጃገረዶች ኮንዶሚኒየሙን አስወድድ አትከተል ቂጥን እየተወጋ መውጣት አለብህ እያልኩ እኮ ኤርትራዊ ገብተህ ተከራከር። ኢትዮጵያን ከወደድክ ወደቡን ክፈት እያልኩ እኮ ኢትዮጵያን ወዳችሁ 2.5 ሚሊዮን መጣችኋል። የቀረው የአስመራ ወንበዴና ተከታዩ ግራግር የሆነ ወታደር ነው። አሁን ኤርትራ በዚህ ሰዓት ኢሳያስን አጥፍታችሁ ሙሉ በሙሉ ሀገራችሁን ማልማት ነው። ከኢትዮጵያ ጋር ዱባይ እናድርገው፣ ቢቹን እንስራ፣ ዓለም ይምጣ። ጥሩ ጥሩ ሴቶች አሉ እናቀርባለን። አስመራን በቂጣ አትታሙ፣ ጥሩ ጥሩ ቂጣ አላችሁ፣ እሱን ለገበያ ላይ እናቀርባለን። ነጭ ይመጣል። የኤርትራዊ ቂጥ ካየ የኦሮሞ ጀነራልም ሀገሪቷን የሸጠው በኤርትራ ቂጥ ነው። እኛ እኮ ኦሮሞ የሚባለው መጽሐፍ ባንደርስበትም አንብበናል። ስለዚህ ኤርትራዊ ወደብ ዘግተህ ኢትዮጵያን ጤፉን ሁሉ አውጥተህ እዚህ ሀገር ዘርተሃል። አንተ ከሃዲ ተመልከት ክፋቱ። ነጭ እኮ እየዘራውን ጤፍን በዓለም የማይገኝ ጤፍ ዘሩን ይዋጡት እነሱ ናቸው። በታሪክ ትሸላለህ፣ በአማርኛው ትሸላለህ፣ በንጉሱ በዚህ ትሸላለህ። ወደብ ግን ዘግተሃል። ወደብ ዘግተህ ተመልሰህ አዲስ አበባ ለምን ታጣብበኛለህ? ለኤርትራዊ ቂጥን እየተወጋ መውጣት አለብህ እያልኩ እኮ ነው። ግባና ኤርትራዊ ተከራከር፣ ከቻልክ ተከራከር። አቻ አትከራከርም፣ ምንም መልስ የለማ። የለማ ሰላም